ሰላም ጤና ይስጥልን። የተወደዳችሁ ክቡራትና ክቡራን ተመልካቾቻችን በእያላችሁበት ሰላምታችን ይድረሳችሁ። የዕለቱን መረጃዎች ወደ እናንተ ክቡራን ተመልካቾች እናደርሳለን። አብራችሁን ቆዩ። የሐምሌ 19 የቁልቢ ቅዱስ ገብርኤል ዓመታዊ የንግስ በዓል ሃይማኖታዊ ስርዓቱን በጠበቀ መልኩ ተከብሮ ውሏል። በቬንዙዌላ በተከሰተ የመሬት መንቀጥቀጥ የሟቾች ቁጥር ከ5300 በላይ መሆኑ ተገለጸ። በህንድ ኒው ዴልሂ በወጣቶች የሚመራውና ራሱን የበረሮ ጃንት ፓርቲ እያለ የሚመራው የወጣቶች ንቅናቄ የትምህርት ሚኒስትሩ በፈተና ስርቆትና በሙስና ሳቢያ እንዲለቁ በአደባባይ መጠየቁ ተገለጸ። የአሜሪካ ጦር ኢራን ላይ ለ13 ሌሊቶች ሲፈጽም የነበረውን ድብደባ ለጊዜው ማቆሙን አስታወቀም። የሚሉት የዕለቱ ዋና ዋና ዜናዎቻችን ናቸው። አሁን ዜናውን በዝርዝር የቅዱስ ገብርኤል ዓመታዊ በዓል በሰላም ያለ ጸጥታ ችግር ተከብሮ መዋሉ ተገለጸ። በዓሉ በመቶ ሺዎች የሚቆጠሩ ከኢትዮጵያና ከኢትዮጵያ ውጭ የመጡ ምዕመናንና ጎብኚዎችን ያሳተፈ ሲሆን የበዓሉ ተካፋዮች በወንድማማችነት በአብሮነትና በሰላም ማክበራቸውን ገልጸዋል። የምስራቅ ሐረርጌ ዞን ፖሊስ በበኩሉ በተጠናከረ የጸጥታ ጥበቃ የታገዘው በዓል ያለምንም የጸጥታ ችግር በሰላም መጠናቀቁን ገልጿል። በቬንዙዌላ በተከሰተ የመሬት መንቀጥቀጥ የሟቾች ቁጥር ከ5300 በላይ ሆኗል ተባለም። በቬንዙዌላ ሰሜናዊ የባህር ዳርቻ አካባቢዎች ሁለት ግዙፍ የመሬት መንቀጥቀጦች ከተከሰቱ አንድ ወር ቢሆንም ዜጎች የጠፉ ዘመዶቻቸውን ፍለጋ አሁንም አላቆሙም። በመሬት መንቀጥቀጡ ምክንያት የሟቾች ቁጥር ከ5300 ማለፉን የተረጋገጠ ሲሆን ከ16500 በላይ ሰዎች ደግሞ አካላዊ ጉዳት ደርሶባቸዋል። መንግስት በይፋ የጠፉ ሰዎችን ቁጥር ባይገልጽም በሺዎች የሚቆጠሩ ሰዎች አሁንም የገቡበት እንዳልታወቀ ይገመታል። አደጋው ከ20 ሺህ በላይ ሰዎችን ከመኖሪያ ቀያቸው ያፈናቀለ ሲሆን አሁንም በጊዜያዊ የድንኳን ካምፖች ውስጥ የሚገኙ ተፈናቃዮች የንጹህ መጠጥ ውሃና የንጽህና መጠበቂያ ቁሳቁሶች እጥረት እንዳለባቸው ተገልጿል። በህንድ ኒው ዴልሂ በወጣቶች የሚመራውና ራሱን የበረሮ ጃንት ፓርቲ እያለ የሚጠራው ወጣቶች ንቅናቄ የትምህርት ሚኒስትሩ በፈተና ስርቆትና በሙስና ሳቢያ እንዲለቁ በአደባባይ ሲጠይቅ ውሏል። ይህንን ለሳምንታት የቆየ ወጣቶች ውትወታ ተከትሎ ሚኒስትሩ ድራሜንድራ ፕሮዲሃን የመልቀቂያ ደብዳቤያቸውን ለጠቅላይ ሚኒስትር ናሬንድራ ሞዲ ልከዋል። የሀገሪቱ መንግስት ከፈተና ማጭበርበር ጋር በተያያዘ ጉዳዩ በፌዴራል የወንጀል ምርመራ ኤጀንሲ እንዲመረመር ሲወስን ተመሳሳይ ችግር እንዳይደገም ከቀጣይ ዓመት ጀምሮ የሕክምና መግቢያ ፈተና ሙሉ በሙሉ በዲጂታል እንዲሰጥ ውሳኔ አስተላልፏል። የአሜሪካ ጦር ኢራን ላይ ለ13 ሌሊቶች ሲፈጽም የነበረውን ድብደባ ለጊዜው ማቆሙን አስታወቀም። የአሜሪካ ጦር ለ2 ሳምንታት ያህል ኢራን ላይ ድብደባ ሲፈጽም ከቆየ በኋላ ጥቃቱን ለጊዜው ማቆሙ ተናገረም። ሁለቱ ሀገራት ወደ ለየለት ጦርነት እንዳይገቡ የሚደረጉ ዲፕሎማሲያዊ ጥረቶች መቀጠላቸውም የቀጠናው ባለስልጣናት ለኤፒ ተናግረዋል። የአሜሪካ ጦር ጥቃቱን ለጊዜው ማቆሙን ቢያስታውቅም በኢራን የሚደገፉት ሁቲዎች ግን በቀይ ባህር ዳርቻ የሚገኘውን የሳውዲ አረቢያ ነዳጅ ማከማቻ ማጥቃታቸውን አስታውቀዋል። ኢራን በበኩሏ ዩክሬን በካስፒያን ባህር ላይ የሚገኝ የኢራን መርከብ አጥቅታለች ስትል ወንጅላለች። ተመልካቾች ለዕለቱ የያዝናቸው መረጃዎች እስካሁኑ ነበር። ነገ በተመሳሳይ ሰዓት በሌላ መረጃ እስክንገናኝ ጤና ይስጥልን።